አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የወሎ ጊራና ቲዩብ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ ይዤላችሁ የቀረብኩት ቪዲዮ ከርዕሱ ላይ እንደተመለከታችሁት ህጋዊ የሚሸጥ ቤት ነው የማሳያችሁ ማለት ነው። ስለዚህ የት አካባቢ ነው፣ ስንት በስንት ነው የሚለውን ኢንሻአላህ በዝርዝር የማሳያችሁና የማስረዳችሁ ይሆናል ማለት ነው። ለወሎ ጊራና ቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሼር በማድረግ ወሎ ጊራና ቲዩብን አበረታቱ። ላይክ ማድረጋችሁን አትዘንጉ። ኢንሻአላህ ቀጥታ ወደ ቪዲዮ እናልፋለን። ቤቱ እንግዲህ እንደምትመለከቱት ጊራና ከመስረታው ወይም ከማህበሩ ቤት ነው ማለት ነው። ስለዚህ እንግዲህ ጊራና የማህበሩ ቦታ ያው የታወቀ ነው። 200 ካሬ ሜትር ነው ወይም ደግሞ 10 በ20 የሚባለው ነው። ወደ ካሬ ስመለሱት 200 ካሬ ሜትር ነው ማለት ነው። እንደምታዩት እንግዲህ ይህ ቤት በሁለቱም አቅጣጫ ደረጃ 1 ነው ማለት ነው። በዚህ መካከሉን መስረታውን ከፍሎ ለሚሄደው ደረጃ 1 ነው። በዚህም እንደገና ግድም ላለው እንደዛው ደረጃ 1 ነው ማለት ነው። በሁለቱም በኩል ደረጃ 1ን የያዘ ቦታ ነው ማለት ነው። ስለዚህ በተለይ ለግንባታ በጣም አሪፍ ነው። ቦታው በጣም ወሳኝ ከሚባሉት ከምስረታ ውስጥ ካሉት ወሳኝ ከሚባሉት ቦታዎች ናቸው አንዱ ነው ማለት ነው። እንደምታዩት ግቢው እንግዲህ በብሎኬትም ከፈለጋችሁ እንደዚሁም ደግሞ በእንጨትም እንሰራ ብላችሁ ካሰባችሁ ለሁለቱም አመች ነው ማለት ነው። ስለዚህ ቤቱ መጀመሪያ ተሰርቶ የነበረው እንደምታዩት በዚህ በአሞራ ክንፍ ነው። ከፈለጋችሁ በዛኛው ዲዛይን ቀይራችሁ በክቡ መስራት ትችላላችሁ። ከፈለጋችሁ ደግሞ በብሎኬት መገንባት ስለምትችሉ ማለት ነው። ስለዚህ ይህ ቤት እንግዲህ በጣም የሚፈለገው ቦታው ነው፣ ቤቱ ሳይሆን ቦታው ነው አስፈላጊነቱ። ሸው ምንም እንደፈለቀው ድምጽ አለ። እንግዲህ እንደምታዩት ነው። እዚህም የብሎኬት ቤት ጀምረዋል በዚሁ በጎረቤት። ይሄንም እንግዲህ እናንተ ግልጽ እንዲሆንላችሁ ማለት ነው አፍርሳችሁ ነው የምትሰሩት። አይ አስጠግነን ካላችሁ ደግሞ እንጨት ሳሳ ስለሚለው ነው እንጨት ጨምራችሁ አስጠጋግናችሁ በዚሁ መጨረስም ትችላላችሁ። ቤቱ የማዘንበል የምን ነገር ምንም ነገር የለውም። ያው እንጨት ስለሚሳሳብ በማለት ነው። በዚያ ምክንያት ያው በቦታ ስም ተብሎ ነው መጀመሪያም ተገዝቶ የነበረው ማለት ነው። ስለዚህ የፈለገ ሰው እንጨት መካከል ላይ ይገባል። ልክ ሌሎችም እንደዚህ አድርገው ያደረጉት ነገር ስላለ ስለዚህ በእንጨትም መከለስም ስለሚቻል ማለት ነው። እንደምትመለከቱት እንግዲህ ያው የጊራና ቦታ አጠቃቀም ስለማንችል እንጂ ከተማ ላይ 200 ካሬ ማለት በጣም ትልቅ ነው። ውስጡ እንደምታዩት እኔ ውስጡን ይሄንን አገናኝቼዋለሁኝ። ለምሳሌ የእቃ ክላስ የሚባለውንና ይሄ ሳሎን የሚባለው ነው ፕላስቲክ ኮርኒስ ስላስቀመጥኩበት በካዝና አድርጌ ስለምጠቀመው ማለት ነው። ስለዚህ እንጨት አድርገን በዚሁ አስገርፈን እናስጨርሳል ካላችሁ ለምሳሌ እዚህ ጋር የተቆረጠው ወደታች እንደገና ይገናኛል። መካከል ላይ ቋሚ አላፍ አላፍ ብሎ ስለሆነ ሊገባበት የሚችለው ማለት ነው። ስለዚህ ቤቱ የማዘንበል ነገር ምንም አይነት ሳካ የለውም። ያው ጠርጠር ያደረኩት እኔ እንጨት ይሳሳዋል ነው። ያን ደግሞ የፍልጥ ሳይሆን የቋሚ የመጨመር ነው ማለት ነው። ስለዚህ ሻወር ቤትንና የመኝታ ክላስ የሚባለውንም እዚህ ጋር እንደምታዩት አገናኝቼዋለሁኝ። እዚህ ጋር ጅብሰም ከዝኔበት ስለነበር ማለት ነው። ስለዚህ እንግዲህ እንደምታዩት ነው ውስጡ እንዳልኳችሁ ምንም አይነት ሳካ የለውም። ስለዚህ በዚሁ ማስጨረሳለን ካላችሁ አይ
በብሎኬት የምንገነባል ካላችሁ ወይም ደግሞ በዛው በክቡ ዲዛይንም እናስጨርሳል ካላችሁ ያው 3 አይነት አማራጭ አለው በክቡ ለመስራት። በክቡ እንደምታዩት እዚህ ጋር ያለው ማለት ነው። እነዚህ መስመሮች ለምሳሌ በክቡ ዲዛይን ናቸው። እዛ በብሎኬት ደግሞ በራሱ ፍላጎት የጀመረ ሰው አለ። በዚህ መስመር ደግሞ እንደምታዩት የአሞራ ክንፍ የሚባለው ነው ማለት ነው። ስለዚህ የቦታው ማሻአላህ በጣም አሪፍ ቦታ ነው። እንግዲህ ዋጋውን ስነግራችሁ ማለት ነው 2,300,000 ብር ነው ወይም 2.3 ነው። ድርድር አለው፣ መደራደር ትችላላችሁ። የደላላም የለባችሁም። ቀጥታ እኔው ጋራ መገናኘት ስለምትችሉ ቤቱ ያው የራሴ ስለሆነ ማለት ነው። ቤቱ የራሴ ነው። የደላላ የምትጠየቁት ነገር የለም። ስልክ ቁጥር አስቀምጣለሁ። በዛ ስልክ ቁጥር መሰረት ደውላችሁ ትክክለኛ ገዥ ከሆናችሁ እኔ ጋር ተደራድረን የምንጋዛ ይሆናል ማለት ነው። በዚህ ቀጥታ ወደዛ እንጨት ተራ ወይም ደግሞ የመስጂዱ ቦታ ነው ማለት ነው። ለመስጂዱም ቅርብ ነው። ከዚህኛው መስመር ማለት ነው በስተጀርባ ያለው የመስጂዱ ወይም ደግሞ እንጨት ተራ ያው ታውቁታላችሁ ብዬ ተስፋ አደርጋለሁ ማለት ነው። ስለዚህ ለዛም ቅርብ ነው። በዚህም እንደገና ወደ ጊራና የሚያስወጣው መስመር ነው ማለት ነው። ስለዚህ ትክክለኛ ገዢ የሆነ ሰው በስልክ ቁጥር መሰረት ደውሎ ዋጋው እንዳልኳችሁ 2,300,000 ብር ነው። ገዢ ከሆነ ደግሞ ሰውየው የምንደራደረው ነገር ስለሚኖረን ጋር ማለት ነው። ይሄ ዋናው መንገድ ነው የመሰረታው። ለሱ ደረጃ 1 ነው ብያችኋለሁ። ከርብ ላይ ነው። በሁለቱም በኩል ደረጃ አንድነት ያዋስነዋል ማለት ነው። ይሄ ሰርቪሳችሁ ወይም የጢስ ቤታችሁ መስሪያ ነው። ባገዲያ የቆለልኩበት ማለት ነው። ስለዚህ ለብሎኬት ለመስራት ካሰባችሁ ደግሞ ወደ ኋላ ጭርስ አድርጋችሁ ነው የምትሰሩት ማለት ነው። እዚህ ጋር በጎረቤታችሁ እንደምታዩት ብሎኬት ቤት ጀምሯል። በዚህም ባለቀችው ቤት በስተጀርባ ደግሞ ሌላ ብሎኬት ያለቀ ቤት አለ። ስለዚህ ለብሎኬትም ማሻአላህ ነው ማለት ነው። ዶክመንቱ ሁሉም የተሟላ ዶክመንት አለው። የቤቱ ዲዛይን ድረስ ሳይቀር ማለት ነው። ለምሳሌ አንዳንድ ሰው ቤት ይገዛና ስም ዝውውር ሲያደርግ የመጀመሪያው ሰውዬ ዲዛይን የተሰራበት ያን ገቢ ይደረጋል። ድጋሜ ኋላ ስም ባዞረበት ሰውዬ ስም ዲዛይኑ መሰራት ስላለበት ማለት ነው። ስለዚህ እኔ ዲዛይኑ ተሰርቷል። ሙሉ የተሟላ ዶክመንት አለው ማለት ነው። ውሃም እንደምታዩት እዚህ ጋር የውሃ ቆጣሪ አለ። የመብራትም እንደገና እዚህ ጋር እንደምትመለከቱት የመብራትም ቆጣሪ አለ ማለት ነው። ስለዚህ ውሃም መብራትም የተሟላ ነው ማለት ነው። ስለዚህ ስትገዛችሁ ቀጥታ የቤቱንም የውሃውንም የመብራቱንም ስም ዝውውሩን የማዞርላችሁ ይሆናል ማለት ነው። ከገዛችሁ እናንተን ቤት ቀጥታ ቶሎ ነው ማዞር ያለባችሁ። የኔንም ይሁን የማንኛውንም ሰው ቤት ስትገዙ ስም ዝውውር ወዲያው ነው መፈጸም ያለባችሁ ማለት ነው። ስለዚህ ኢንሻአላህ ዋጋው ረህማ ያለው ነው። ድርድርም አለው ብያችኋለሁኝ። ስለዚህ ደውላችሁ የምንጋዛና የምንደራደር ይሆናል ብዬ ተስፋ አደርጋለሁኝ። እንግዲህ ለዛሬ ያስኩላችሁ ቪዲዮ ማለት ነው ይሄንን ይመስላል። ቪዲዮውን ኢንሻአላህ ተወዱታላችሁ ብዬ ተስፋ አደርጋለሁ ማለት ነው። ቪዲዮውን ከማብቃታችን በፊት ለወሎ ጊራና ቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሼር በማድረግ ወሎ ጊራና ቲዩብን አበረታቱ። ላይክ ማድረጋችሁን አትዘንጉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።